በስንቱ አልመጣም። እሱ ባይኖር ችግር የለውም። በቃ ወደ ጉዳያችን እንግባ። እንግዲህ ዋናውና ሁለተኛው አጀንዳችን የሚሆነው ለስብሰባ ለግምገማ ወይም ለስራ ጉዳይ አይደለም የፈለኳቸው። በጣም ይቅርታ አስጠበቅኳቸው አይደል? ይቅርታ አረፈድኩ። ምን ላድርግ ገለታ? ጨቅላውን ይዤ ወዲያ ወዲህ ስል እኮ ሰዓት አረፈድኩ። ያስጠበቅኳቸው በጣም ይቅርታ። አሁን መጀመር እንችላለን። ዛሬ የፈለኳችሁ ከሌላው ጊዜ በተለየ እየተዝናናን የምናተርፍበት አቅማችንን የምናሳይበት ዜና ይዤ ነው። ጣቢያችን ከሌሎች ጣቢያዎች ጋር እውቅና ያለው ኳስ ጨዋታ እንዲያደርግ ተመርጧል። ምን ኳስ? አዎ። ምን ነው አስቸኳይ ጉዳይ የተባለው የኳስ ግጥሚያ ነው? በስንቴ ይሄ እኮ ለእኛ ጥሩ ድል ነው። ምኑ ነው ጥሩ ድል የሆነው? አንደኛ አድማጭ ወደ እኛ ሚዲያ ይጎርፋል። አድማጭ መጣ ማለት ደግሞ ፕሮግራማችን ይሰማል። ከተሰማ ደግሞ ስፖንሰር ይጎርፋል። የዚህን ኳስ ጨዋታ ማሸነፍ ግዴታ ነው። መሸነፍ ማለት አድማጭ ማጣት ማለት ነው። አደራ፣ ሁላችሁም አደራ፣ ይሄንን ጨዋታ እንደ ጨዋታ እንዳታዩ። ለምን? ኧረ ተው በስንቴ ተው። ኧረ ተው፣ ይሄን ለምን ተው። ኧረ ተው። ለምን? እኛ እኮ ሬዲዮ ጣቢያ ነን። በፕሮግራማችን አድማጭ መሰብሰብ ሲገባን በኳስ። ኧረ ተው፣ ከቀልባችሁ ሆናችሁ አስቡት። እንዴ ምን ሆናችኋል? ምን ነክቷችኋል? በስንቴ ይሄ እኮ ለእናንተም ነው፣ ለጣቢያው ብቻ አይደለም። እንዴት? ኮከብ ተጫዋች፣ ኮከብ ግባግቢ በውድድሩ ከሚገኘው ዳጎስ ያለ ሽልማት ይኖረዋል። ይሄ እንዴት ዝም ይባላል? ታዲያ አስቀድመን እንደሱ አትልም? ዝም ብለህ በደረቁ ኳስ ስትል እኮ ነው። ታዲያ በጨዋታው ወቅት የተሰጠውን ድርሻ በአግባቡ ያልተወጣ፣ የቀለደ፣ ያለመጠ፣ ለቡድኑ ውድቀት መንስኤ የሆነ ሰው ወየውለት፣ እኔን አያርገኝ፣ በደሞዙ ይፍረድ። ተግባባን አይደል? እንግዲህ በዚህ ከተግባባን ወደ አሰላለፉ ድርሻችሁን ወደ መስጠቱ እንሄዳለን። ያው እንግዲህ ከዚህ በፊት ኳስ ትጫወቱ አላውቃችሁም፣ ግን ፊታችሁን እያየሁ ቦታችሁን እመድባችኋለሁ። ፊት እየታየ እንዴት ቦታ ይታወቃል? ይታወቃል እንጂ በስቴ ይታወቃል። አሁን ዝም ብለህ ስታይ ዝም ብለህ አይታይ የት ቦታ እንደምጫወት አታውቅም? ይታወቃል። አሁን አሰልጣኝ አልመስልም? አይ ልክ እኔ ስላልገባኝ ነው እንጂ አሁን ነው ከልጣይ ያንተን ፊት ሳየው ልክ አሰልጣኝ ነው የምትመስለው። ይቅርታ። እያረፍድክ መጥተን ለምን ስብሰባው እንደምትረብሽ ነው የማይገባኝ። እኔ እኮ በፊት የሚታወቅ ስላልመሰለኝ ነው። አሁን ተረድቻለሁ። ቀጥል በቃ። እሺ፣ በዚህ ከተግባባን እንግዲህ ወደ ምድቡ እንሄዳለን። ወደ አሰላለፉ ስንሄድ በመጀመሪያ አጥቂ እንግዲህ ግርማ የአጥቂውን ቦታ ትይዛለህ። እንግዲህ ቀጥሎ የነጣቂውን ቦታ ነጣቂ የሚባል አለ እንዴ? ማነው ይሄ? ነጣቂ ማነው ይሄ? አታላይ። አዎ፣ የአታላዩን ቦታ የአታላዩን ቦታ ነብዩ አታላይ። ገለታ ተው እንጂ ገለታ ተው። እኔ ፊት አታላይ ይመስላል? አይ አትከራከር። እንዴት ጋቢኔሽ አታላይ ነው? በስንቱ ያታላይ ነው ፊት? እንዴት አትከራከር። እንቀጥል። ያው በስንቴ እንደሚገመተው በረኛ። በፍጹም በረኛማ አይሆንም። እኔ የአጥቂ ፊት ነው ያለኝ። ይኸው አጥቂ። ታዲያ በጭራሽ ፊትህ ለአጥቂ አይሆንም። ቀድሞ ነገር ፊት ምን አገባው? በግራ አይደል እንደምንጫወተው? ግን ስነ ልቦና የሚባል ነገር አለ። አንድ በረኛ ሲያይ አጥቂ ከመሰልከው 80% ስራ ጨርሰዋል ማለት ነው እኮ። እኔ እኮ የአጥቂ ፊት ነው ያለኝ። ኧረ ተው ገለታ፣ ኧረ ተው ልብ ብለህ ይኸኝ። እኔ የአጥቂ ፊት ነው ያለኝ። ተው በኋላ እንዳይቆጭ። አጥቂ በስንቴ ወይ አንተ
የበረኛ ፊት ነው ያለው። ጨርሻለሁ።